was good እንዴት ናችሁ? እግዚአብሔር የተመሰገነ ይሁን ሰላም ነኝ። I hope this week አሪፍ የትሬዲንግ ዊክ እንደነበረ እኔ ጋር ስፔሻሊ በጣም አሪፍ ትሬዲንግ ዊክ ነበረ ማለት ነው። So today we're going to drop eight analysis በሳምንቱ የነበረን ፐርፎርማንስ ቼክ የምናደርግበት ቪዲዮ ይሆናል ማለት ነው። So ምንም ሳላንዛዛባችሁ let's go to the chart ማለት ነው። Alright. So last week እሁድ አካባቢ ላይ ዊክሊ አናሊሲስን ድሮፕ ባደረጉበት ቪዲዮ ላይ ማለት ነው ምን አይነት ባዝ ሊኖረኝ እንደሚችል ቦት ሳይድ ወደ ቡሊሽም ወደ ቤሪሽም ምን አይነት ኤክስፔክቴሽን እንዳለኝ ድሮፕ አድርጌላችሁ ነበረ ማለት ነው የምታስታውሱ ከሆነ። ሶ ተዚህ የሚላችሁ ከሆነ ማክሰኞ ዕለት ላስት ዊክ ማለት ነው ረን እያደረገ የነበረ ፖዚሽን ነበረ ማለት ነው ወደ ቡሊሽ ሳይድ ማለት ነው። ሶ ስቶፕ ሎሳችን እዚህ አካባቢ ነገር ነበረ አክቹሊ እዚህ ጋር ነገር ነበረ ደግሞ ታርጌታችን እዚህ አካባቢ ነበር ወደ 5000 አካባቢ ነበረ ታርጌታችን። ሶ አጋጣሚ ሷሪፍ ኦልሞስት ወደ 1000 ምናምን ፒፕ ሙቭ ካደረገልን በኋላ ሆልድ ማድረግ ፈልጌ ነበር ቢካዝ ሞስት ፕሮባብሊ ቡሊሽ ይሆናል ብዬ ኤክስፔክት እያደረግኩ ነበር። ቤዚካሊ ያለው ጂኦፖለቲክስ ከረንትሊ እንዴት እንደሆነ አላውቅም። እንደ ድሮ የማርኬቱን ዳይናሚክስ ድራይቭ እያደረገው አይደለም ብዬ አስባለሁ። የሆኑ ነገሮች የተቀየሩ ያሉ ይመስለኛል። ሶ እሱን ለማስተካከል ከፋንዳሜንታል ጋር ያለኝ ሪሌሽን ለማለት ትሬዲንግ ላይ አፕላይ ለማድረግ ከረንትሊ ብዙም ብቁ አይደለሁም ማለት ከዚህ በፊት የምጠቀምበት የፋንዳሜንታል ሜተድ ብዙም እየሰራ አይደለም ለምን እንደሆነ ባላውቅም ማለት ነው። ሶ ከዚህ በኋላ ዲፕ ሪሰርች ይጠበቅብኛል ያንን ለማስተካከል ማለት ነው። ሶ ከረንትሊ ምንም አይነት የፋንዳሜንታል እንትን አልነግራችሁም ማለት ነው። ሶ ዞሮ ፓምፕ አድርጎልኝ ሄዶ ነበረ። ከዛ ማርኬት ኦፕን ሲደረግ ሰኞ ሌሊት 6 ሰዓት ወይም እሑድ ሌሊት 6 ሰዓት አካባቢ ላይ በዚህ አይነት ጋፕ ነበር የከፈተው። ስቶፕ አውት አደረገኝ። ሶ ኦልሞስት በጣም በስሊፔጅ ነው ያስወጣኝ ማለት ነው። ወደ 40 ምናምን ዶላር 48 አካባቢ ዶላር ነበር ሪስክ ያደረኩት። ከዛ ግን የወጣው በ59 ዶላር አካባቢ ነው። ኦልሞስት ወደ 10 ዶላር አካባቢ ኢን ሎስ አስወጥቶኛል ስሊፔጅ ማለት ነው። ሶ አክቹሊ ዳዝ ማተር። ከዛ በኋላ እንደነገርኳችሁ ማርኬቱ ይሄንን ሌቭል እዚህ ጋር አረንጓዴው ሌቭል እሱን ከነካልኝ ወይንም እሱን ብሬክ ካደረገ ወደ ሴል ሳይድ እንደማይ ደግሞ ገልጬላችሁ ነበር የላስት ዊክ ዊክሊ አናሊሲስ ቪዲዮ ላይ ማለት ነው። ሶ ኦፍ ኮርስ ኢንዲኬሽን አየ ማለት ነው። ከዛ ኮሬክሽን ኦፍ ኮርስ ይጠብቃል። ኮሬክት አደረገልን ከዛ ኮሬክሽኑ ኦልሞስት ወደ አንድ ቀን የፈጀ አካባቢ ነው። ሙሉ ሰኞን ኮሬክት እያደረገ ነበር የዋለው ማለት ነው። ከዛ ማክሰኞ ዕለት አካባቢ ላይ ዋን አወር ላይ ድሮፕ አደረኩኝ። ኒውዮርክ ሴሽን ሲከፈትልኝ ይህንን ፖዚሽን ገባሁት ማለት ነው። ይሄኛውን እንደ ሌላ አዲስ ኢንዲኬሽን አሳየን። እሱን መልሶ ኮሬክት አድርጎልን ብሬክ ሲያደርገው ነው ኢሚዲየትሊ የገባሁት ማለት ነው። ከዛ በኋላ ታርጌታችንን ቤዚካሊ እዚህ ጋር ማድረግ እንችል ነበረ። እዚችኛው ሃይ ላይ ማርኬት አፕ እዚህ ጋር ማድረግ ይችል ነበረ፣ ግን ያላደረኩበት ምክንያት ምንድነው? ኦፍ ኮርስ ማርኬቱ ወደ ሴል ሳይድ እንደሚሄድ አውቄው ነበር ማለት እንደሚሄድ በቃ ቤር እንደሚያደርግ ፊል አድርጌ ነበረ። ግን ደግሞ ስቶፕ አውት አድርጎኝም ደግሞ በጣም ወደታች እንዳይሄድም ስለፈራው በቃ ትንሽ ስቶፕ ሎሳችንን ከፍ አድርገን እንያዘው ብዬ አሰብኩኝ። እንደን ከፍ አድርጌ ያስኩት ማለት ነው እንጂ ኢት ቢ ላይክ በጣም ባንገር የሆነ ትሬድ ማለት ነው። 1 to 17 አካባቢ ካች ማድረግ የምችልበት ትሬድ ነበር። ግን አት ዘ ሴም ታይም ደግሞ ሉዝ የማድረግ እድላችንም ከፍ ያለ ሊሆን ይችላል ብዬ ስላሰብኩኝ ዝም ብለን 1 to 5 አካባቢ ብንይዘው በቂ ነው ለኛም ከብሬክ ኢቨን ወደ ብሬክ ኢቨን ስለሚመልሰን ማለት ነው። ሶ ቶታሊ ወደ 200 ምናምን ዶላር አካባቢ ኤንድ ሎስ ነበር ካውንታችን። ሶ አሁን ወደ ብሬክ ኢቨን ተመልሷል ቴንክ ጋድ። ሶ ከዚህ በኋላ የሚኖረን
ፕሮፊት ዴፊኒትሊ ፔይአውት ማድረግ እችላለሁ። ግን የሆነ ኤክስፔክቴሽን አለኝ። እሱን ታርጌት ቤት ሳደርግ ነው ወደ ፔይአውት እንትን የምለው ማለት ነው። ሶ ዊክሊ የነበረን ፐርፎርማንስ ይህንን ይመስላል። አንድ ትሬድ ብቻ ነው የገባሁት፣ ሌላ ምንም ተጨማሪ ትሬድ አልገባሁም ማለት ነው። ሶ ቶታሊ ያለን ዊክሊ ፐርፎርማንስ ይህን ይመስላል። እና አይ ዋንት ዩ ጋይስ ቱ ሰብስክራይብ ዲስ ቻናል፣ ሼር ኢት፣ ኮሜንት በደንብ እንድታደርጉልኝ እፈልጋለሁ። ሶ ያ ዳትስ ኢት ፎር ዲስ ዊክ። እና ደግሞ ፕሮሚስ እንዳደረግኩላችሁ ቪዲዮ ለቃለሁ ብዬ ነበር። ያው ቤዚካሊ ስላልተመቸኝ ነው። እንዳልኳችሁ ተማሪ ነኝ። ዲስ ዊክ ላይ ትንሽ የሆነ ተጨናንቄ ነበር። ግን ከዚህ በኋላ ምንድነው የማደርገው? እሁድና ቅዳሜ ለእኔ ፍሪ ታይም ኦልሞስት ፍሪ ታይም ስለሆነ ሞር እሁድና ቅዳሜ ላይ ቪዲዮዎችን በደንብ እየቀረጽኩኝ ያለኝን ታይም ተጠቅሜ በተከታታይ ለመልቀቅ ሞክራለሁ ማለት ነው። ሶ ያለኝ አፕዴት ይሄ ነው። ሶ ሃቭ አ ጉድ ዋን።